ዓለምን ብትገዙ፣ ብዙ ድንቅ ነገርን ብታደርጉ፣ የስኬት ማማ ላይ ብትቀመጡ፣ በብዙ መንገድ ራሳችሁን ብትቀይሩ ምንም የማይደነቁባችሁና የማይኮሩባችሁ ሰዎች ይኖራሉ። ምናልባትም እነዚህ ሰዎች የሚደነቁት ምንም ውጤት ሳይኖር ጠንክራችሁ ስትሰሩ ይሆናል። ይበልጥ የሚገረሙት ተስፋ ትቆርጣላችሁ ብለው በሚያስቡበት ወቅት ጥረታችሁን በመቀጠላቸው ይሆናል። የለውጥ ሂደታችሁን በሚገባ ይመለከታሉ። አካሄዳችሁን ይከታተላሉ። ጥረታችሁን እግር በእግር ያስተውላሉ። ነገር ግን እንዴት እንደምትሰሩ፣ በምን መንገድ ወደፊት እንደምትጓዙ አያውቁም። ትወድቃላችሁ ብለው ሲጠብቁ እናንተ ፍጥነታችሁ ጨምሯል። ይሳሳታሉ ብለው ሲጠብቁ እናንተ ይበልጥ ተምራችሁና ተሻሽላችሁ ወደፊት እየተጓዛችሁ ነው። እናንተ ላይ እንከን በመፈለግ ተጠምደዋል። ነገር ግን ይህንን ያህል ትልቅ እንከን አያገኙም። በዚህ ሰዓት በጣም ይደነቃሉ። የእነርሱ ምቀኝነትና ክፉ ሐሳብ እንደማያስቆማችሁ ሲረዱ ይበልጥ ይገረማሉ። ከጉዟችሁ ሊያስተጓጉሏችሁ ቢሞክሩም ግን አልቻሉም። ጭብጨባቸውን በመንፈግ ስሜታችሁን መጉዳት ቢፈልጉም አይችሉም። አዎ፣ ሁሉንም አታስደንቁም። ሁሉም ሰው በእናንተ ለውጥና እድገት አይገረምም። ሁሉም ሰው ለጥረታችሁ እውቅና ለመስጠት አይመጣም። እኔ ሕይወቴን እንዲቀየርና ስኬታማና ደስተኛ እንደሆን ሰዎች ሊያምኑብኝ ይገባል፣ እነርሱም የግድ ሊደግፉኝ ይገባል ብላችሁ የምታስቡ ከሆነ አትሳሳቱ። ምንም ለማድረግ ከሰው አመኔታ ይልቅ የሚያስፈልጋችሁ የራሳችሁ በራስ መተማመን ነው። ከሰው ድጋፍና ጭብጨባ ላይ የራሳችሁ ተነሳሽነትና ወኔ ነው። ስኬትና ጥንካሬ ለሰዎች እንደምትችሉት ማሳየት ሳይሆን ለራሳችሁ እንደምትችሉና አቅም እንዳላችሁ በተግባር ማስመስከር ነው። አንዳንዴ ብዙ ታዛቢና ደጋፊ ያላችሁ ቢመስላችሁም መጀመሪያ ግን የሚታዘባችሁ የገዛ ማንነታችሁ ነው። ራሱን ያላኮራ በምንም መንገድ ሰዎችን ሊያኮራ አይችልም። ራሱን ያላስደነቀ ሰው እንዴትም ሰዎችን ሊያስደንቅ አይችልም። ከአሁን አሁን ሰዎችን አስደንቃለሁ፣ ከአሁን አሁን ሰዎችን አስደስታለሁ ብላችሁ የምታስቡ ከሆነ አትሸወኑ። በመጀመሪያ ራሳችሁን አስደስቱ። በቅድሚያ በራሳችሁ አቅም ተማመኑ። ከማንም ምንም ያለመጠበቅን ጥበብ ተማር። ከፈጣሪ ገዛ ውጪ የማንንም ድጋፍ እንደማያስፈልግህ እመን። ውስጥህ ያለው ጽኑ ፍላጎት ትልቁ ብርታት ነው። ሰዎች የሚጠሉብህ እያንዳንዱ ትችት ትልቅ ኃይል ነው። አንተ ራስህ ውስጥ የማታየውን ሰው ሰዎች በፍጹም አንተ ውስጥ ሊመለከቱት አይችሉም። ስላንተ የሚሉን ሁሉ አትመን። ስለ አቅምህ የሚነግሩህን በሙሉ አትቀበል። ራስህን ባወቅከው ልክ ራስህን ወደፊት ትገፋለህ። በራስህ በተማመንክ መጠን ጥረትህን ትጨምራለህ። በፍጹም ራስህን ዝቅ አድርገህ አትመልከት። በፍጹም አቅምህን አታሳንስ። ብዙ ፈታኝ ሁኔታዎች ይመጣሉ፣ ይሄዳሉ። ብዙ አስቸጋሪ ጊዜያት ይመጣሉ፣ ይሄዳሉ። አንተ ግን በፈጣሪ ቸርነት እስካሁን አለህ። ሰው ከሚደነቅብህ በላይ በራስህ የምትደነቅበት ጊዜ ያስፈልግሃል። ሰው ከሚኮራብህ በላይ በራስህ የምትኮራበት ሰዓት ያስፈልግሃል። ሰውን ለማስደመም አትጣር፣ ይልቅ ራስህን አስደምም። ሰው ፊት በግርማ ሞገስ ለመመላለስ አትድከም፣ ይልቅ የራስህን ግርማ ሞገስ ራስህ አጣጥም። ይመችህ።